እናት በሌላ እኮ አይቀየርም አይደል እንዴ? ቴዲም ብለዋቸዋል እኮ እናት በሌላ አይቀየርም። አንድ ያለችንን እናት እንድንከባከብ ግን ብዙ ትሮማ ውስጥ ያሉ ልጆችን በማከም ውስጥ የተሻለ ትውልድ መፍጠር መቻል አለብን ነው። ስለዚህ አሁንም ምናልባት አንቺ በጣም ጥሩ ጎረቤት ነሽ፣ ያለውን ነገር በቅርበት ታያለሽ። እኛ እዚህ ከሩቅ ሆነን ሚዲያ ላይ ከምናወራው በላይ እዛ አጠገቧ ኖራችሁ መነጋገር ትችላላችሁ። አንቺም እንደ እናት ካልም ሁኚ፣ መልካም ነገር አድስቢ። ነገሮች እየተፈጠሩ ያሉት ነገር ቢረብሹሽ እንኳን ልጅሽን የምታስተምሪበትን መንገድ ለዩ። 30 ዓመት ሆኗት ማይሆን መንገድ ላይ ነው ያለሽው ብላ በዚህ ልክ እናቷ የምትናገር ልጅ ከሆነ ልጅቷ ምንድን ነው የደነካት? ምንድን ነው ማየት ያለብን? ይሄ ነገር እየጎዳት ነው። ለጥሩ ብላ ያደረግከው ነገር እኮ መንገድ ስቶ በጣም መጥፎ ነገር የሆኑባቸው መንገዶች አሉ። እናንተ ለመልካም አስባችሁ መጥፎ መንገድ ሊሆኑ የሚችሉ ብዙ ጉዳዮች አሉ። እነዚህ ነገሮች እንዳይፈጠሩ ወደ ሚዲያው ስትወጣ ችግሯን ለመናገር እና የቤቷን ጉዳይ ለመናገር ስትል በጨመረቻቸው ተጨማሪ የልጆቿ ባህሪዎች ልጆቹ ላይ የደረሰው ጥቃት በዚህ 2 ቀን ውስጥ ሁላችሁም የምንረሳው አይደለም። አደገኛ ነገር ውስጥ ገብተዋል ልጆቹ። በዚህ ንዴት ውስጥ ምን ሊሆኑ ይችላሉ? እንዴት እንዲህ ተቆጣችን ማለት አትችሉም እኮ። በቃ ይደበድቡኛል፣ ብርጭቆ እየሰበሩ እንደዚህ እያሉ ፊቴ ላይ እየተፉ ሲባል በኢትዮጵያውያን አንድ ልጅ እናቷ ላይ እንደዚህ ያደረገች ሲባል ምን አይነት ኢሜጅ ነው የሚመጣብን? ይሄ ነገር በጣም ያስደነግጣል። እኔ እንደዛ ተብዬ ከ2 ቀን በኋላ ሌላ ሚዲያ ላይ ቀርቤ ቢሆን ኖሮ ስሜት የሚመጣው ከነዛ ጋር ተነስቶ ነው። ስለዚህ ችግሮቻቸው የሚያውቁት እነሱ ስለሆኑ ትሮማቸውን እንዴት ነው የምናክማቸው? ብለን ሁለቱንም መስማት፣ በመጀመሪያ ማስተዋል መኖር፣ ከዛን የሚሻለውን የመልካም ሀሳብ በማምጣት ነው። እናትሽ እኮ ነች። እናት ምንም ብትሆን እንደዚህ ነች። ተሳሳተሽ ብላ አንቺ ተመረሽ የለ እንዴ? ተለውጠሽ የለ? አድገሽ የለ? ብዙ ነገር እህቶችሽን እየተንከባከብሽ መልካም ስራ እየሰራሽ አይደል? ይቅር መባባሉ ምንድን ነው የሚያጎድልብሽ? ይህንን ነገር ስትጠይቋት እኮ ልጅቷ ምን አድርግ ነው የምትለኝ? እናቴ የምትፈልገውን ብቻ ነገር ትንገረኝ እያለች ነበር ስትናገር የነበረው። ስለዚህ በእሷም በኩል ሆነን ለማስታረቅም ለማግባባትም በመጀመሪያ እንትን አይደለም ታርጌት መሆን ያለብን። የፋይናንስ ችግር የቤት ችግር ነበረ። የቤት ችግር ከሆነ የሚስተካከለው በፍርድ ቤት ነው። እሱ ደግሞ ፕሮሰስ እየሄደ ያለ ያን ነገር እንዲጠናከር ወደ ሚዲያው ከመምጣት በፊት የፍርድ ቤቱን ነገር መከታተል አለብን። ወደ ሚዲያ የመጣ ነው እና እውነታችን የታይ ከሆነ ደግሞ ጥሩ፣ እዛው ቤት ጉዳይ ላይ ብቻ ነው ማለቅ ያለብን። እግረኛ ሚዲያ ላይ የቀረበው ነገር ችግር ዛሬ ላይ የፋይናንስ ችግር ሆኖ እየራበኝ ነው፣ እየተቸገርኩ ነው፣ እነሱ በርገር እየበሉ ለልጆቹ እያላከች እንዲምታደርገው እሷ ነች፣ እኔ በጾሜን ሲል ህመሟን በቃ እንዲ እናት እንዲደረጋል እያልን ነው ሁላችንም የምንሰማ የነበረው። ይሄ ነገር ልክ አይደለም። እንደ እናትም ይህንን ነገር የፈጠረባቸውን ሂደት ለማስተካከል ምንድን ነው ማድረግ ያለባት? ነርስ ከሆነች ባለሙያ ከሆነች ራሷን ችላ መኖር ያለባት ነገር ካለ መኖር። ሁሉም ልጅ ቤተሰቡን መርዳት አለበት አይደለም። እኛ የተወለድነው የተፈጠርነው ቤተሰብ እንድንረዳ አይደለም። የራሳችንን ህይወት በኮንትራት ዓለም ውስጥ እንድንኖር ነው። ብዙ አረብ ሀገር ያሉት እህቶቻችን ዋጋ ከፍለው እንኳን ለቤተሰቦቻቸው ኖሩ ዳር የቀሩብን ብዙ ሰዎች አሉ። መጀመሪያ ለራሳቸው መኖር አለባቸው። እችሊ 30 ዓመቷ ላይ ስደት ላይ ሆና እያገዘች 3 ልጆችና 4 ልጆችን እየረዳች ያለች ልጅ ጎበዝ፣ በርቺ፣ ይሄ ነገር ልክ ነው፣ ይህንን ማድረግልሽ ጀግንነት ነው፣ እናትሽን ማገዝሽ መልካም ነገር ነው። ከእናትሽ ጋር ያለውንም ነገር ግን አስተካኪ። እናት ነችና ምንም ብትሳሳት አንቺ የተማርሽ ነሽ፣ የተለወጥሽ ነሽ፣ ተረጋጊ። ይሄ መንፈስ የሰላም አይደለም። እግዚአብሔር የሚለው ምንድን ነው? እናትና አባትን አክብር ነው። ምንም ብታጠፋ እናትሽን እኔ አላወረድኳትም፣ እሷ ነች አውጥታ ያሰጣችኝ፣ እሷ ነች ሚዲያ ላይ እንደዚህ ያደረገችኝ ያለችው፣ ወደ ሚዲያውም የመጣችው እሷ ነች። እኔ ገበናዬን ችዬ 30 ዓመት ኖር ያለው ምን ሁኝ ነው የምትሉኝ ስትል ደግሞ አዎ ይሄ ነገር ስህተት ነበር፣ ማዘረም እንደዚህ ሚዲያ ላይ መውጣት አልነበረባችሁም፣ ገበናችሁን እንትን መታወር አለባችሁ፣ ከዚህ በኋላ ሚዲያ መውጣት አያስፈልግም። እየሆነ ያለው ከሚዲያ እየመጣ ነገሩ እየተቀጣጠለ እርግጠኛ ሆኜ የምነግራችሁ ከ3 ቀን በኋላ ደግሞ ሌላ ሚዲያ ላይ ስናይ መስመራችንን ቀይረን ደግሞ እናትየዋ ላይ እንዳንዞር ጥንቃቄ እንድናደርግ ነው። የእናት ዋጋ ቦታው አለው፣ ልክ አለው። እናት የሚጠበቅባት የሆነ ጉዳይ አለ። ያንን ነገር ማድረግ አለባት። አድርጋ ባታሳልፍ እንኳን ለልጆቹ ያደረገችው ዋጋ ያንን የሚያሽርላት ብዙ እናቶች አሉ። ተግባባን አይደል? የፈለገ ቢያደርጉ ዋጋቸው ማይተካ እናቶች ነው ያሉን አይደል? እኛ ኢትዮጵያን እናቶች እዚህ ፈረንጅ ሀገር ብትሆን ምንም ማንም አይመለከትም። 16 ዓመት 18 ዓመት ሲሞላ ውጣልኝ ነው የምትባለው። 40 ዓመትም ሆነን እኮ እኛ እናትና አባቶቻችንን የምናስቸግር እኮ ሰዎች አለን። በተቻቻለ ባህል ውስጥ እንድንኖር ግን አንዳንድ ጊዜ ልጆች ብቻ መሰማት የለባቸውም። ልጅና ጫማ ወደ አልጋ ስር እናት እናተች በሚለው ደፈናው ነገር ሳይሆን ዋጋ እየከፈሉ ያሉ እህቶች ካሉ እነሱን ማገዝ፣ በእናቶቻቸው ጥቃት እየደረሰባቸው ያሉ ሰዎች ካሉ ማገዝ።
የእህቴ ጥቃት የኔ ጥቃት ነው ካልን በእናት የሚደርስ ጥቃት ካለ ዛን ጥቃት ደግሞ መከላከል የኛ ኃላፊነት ነው። እናትም ሆነው ደግሞ በልጆች ጥቃት የሚደርስባቸው አሉ። ልጆቻቸው የሚደበድቧቸው ሱሰኛ ሆነው እየጠጡ እየሰከሩ እየመጡ እናታቸው የሚደበድቡ ብዙ ወንዶች አሉ፣ ሴቶች አሉ። ተግባባን። ስለዚህ ሴተኛ አዳሪ የሆኑ እኮ ብዙ እህቶች አሉን አይደል እንዴ? ዋጋ የከፈሉ ልጆቻቸውን ለማሳደግ ደግሞ ሴተኛ አዳሪ የሆኑ እኮ ብዙ እናቶች አሉ። ይህንን እንዴት ነው ሚዛናዊ አድርገን ወደ መልካም ነገር ምንቀይረው፣ ወደ ሰላም ምንቀይረው? ይህንን ተሞክሮ ቤታችን ውስጥ ተለውጠን ለእናቴ ዋጋ ምከፍል ከእናቴ በፊት ያስቀድመኝ ምልበት ደረጃ እንዴት ነው መድረስ ያለብኝ? እነዚህ ጉዳዮች ላይ ነው ማውራት ያለብን። አሁንም ጎራ ይዘው አስወርዷት ውጪ ራሴን አጠፋለሁ ስትሉ ኮመንት ላይ የምትናገሩትን ነገር መለየት አለባችሁ። አብዛኞቻችሁ አጥፊ ለምን እችን ስለተናገረች የእናንተ መለኪያ ያ ነው። ያቺ ቃሏ ንግግሯ ነች። ህመሟን ከመስማት ይልቅ መረባረብ ላይ ስለምንበረታ ነው። ተግባባን አይደል? ስለዚህ እናትየዋንም እህታችን ጎረቤቷ እናትየዋንም አውሪያት፣ ልጆቹንም እናውራት። ባለሙያ ከፈለጋችሁ ደግሞ የሚረዷችሁን ሰዎች እኛ ልንልክላችሁ እንችላለን። በቃ መስተካከል ስላለበት እዚህ ሚዲያ ላይ መጥቶ የሚቀርበው ነገር ለትውልድ የሚጠቅም እንጂ እናትና ልጅን የሚለይ አንዱ ላይ ብቻ ተጽዕኖ ፈጥሮ አንተኛው ዝም በል አንተኛው ዝም አትበል ተምሎ ሳይሆን ሚዛናዊ በሆነ መልኩ ለትውልድ የሚጠቅም ነገር መስራት ያለብን። ከነዚህ ስህተቶች መማር አለብን። ዛሬ አንድ ጉዳይ ወደዚህ ሚዲያ ሲመጣ ሌሎች 4-5 ጉዳዮች መጥተዋል። በዚህ አጋጣሚ እቴ ጽጌ ረዱ የምትባለውና ጽዮን አሜሪካ ነው የምትኖረው። 3 እህትና ወንድሞች ናቸው። 2 የአእምሮ ታማሚ ሆነዋል። በእናታቸው ግፍ በደረሰባቸው ነገር ድረሱልን እያሉ ነው። ረዱ 2 እህቶቿን ይዛ እሷም አይ ቲንክ ሶሪ ቁጥሩን ከተሳሳትኩ ትነግረናለች። እናቴ በደል አድርሳብኝ መከራዬን እያየው ነው። የ20 ዓመት ነኝ። 2 ዓመት ሙሉ መድኃኒትም እየዋጽኩ ነው ያለሁት። በዚህ እድሜ መከራ እየከፈልኩ ታናናሽ እህቶቼ 5 እና ምናምን ዓመት ልጆች ናቸው። የት ላርጋቸው እያለች ነው። አዘሴም ታይም ደግሞ አንድ እናታችን ደግሞ ልጄ ጥላኝ ሄዳለች፣ እባካችሁ አፋልጉኝ፣ አስታርቆኝ እያለች ነው ያለች። ስለዚህ እነዚህን ጉዳዮች እንዴት ነው የምናስታርቀው? የአንድ ሰው ጉዳይ ስናስብ ብዙ ጉዳዮችን ይዞ አምጥቶ ህይወት ማዳን የምንችልበት ነገር ላይ ነው መነጋገር ያለብን እና በዚህ ጉዳይ ምን ትያለሽ አንቺ የሚለውን ነገር ከአንቺ መስማት ስለፈለኩ። ተስፍሽዬ በጣም ይቅርታ ጽዮን ሳትወጣ ይቅርታ፣ በጣም አንዴ ጽዮን ሳትወጣም ሀሳብ መናገር ስለፈለኩ ነው። ልቀጥል? በጣም ይቅርታ ቤት። አሁን አንድ ቤተሰብ ሚዲያ ላይ ወጣ። በስሩ ጽዮንና እኔ እንተዋወቃለን። ጽዮን ለስክበት በሁለታችን ትናንት አውርተናል። እኔ የማየው በምናሳብ መሰለ በጣም ፈራጅ የምንሆን ሰዎች አለን፣ የተፈረደብንን ተቀባዮችም አለን። አሁን አውረፍት ባክስ ማሰብ አለብን። የዚህ ቤተሰብ ጉዳይ መታየት ያለበት በመጀመሪያ ደረጃ መፍትሄ ከተባለ ከመፍትሄው ልጀምርልህ እና ተስፍሽዬ፣ ከሁሉም ነገር ይቅር መባባል በጣም የሚቀድም ይመስለኛል። ለማንኛውም ለእናትም ለልጅም ይቅር መባባል የአርምሞ ጊዜ መፍትሄ ነው ለብዙ ነገር። ለምንድን ነው መፍትሄ የሚሆነው? እናትም በድያለሁ፣ አጥፍቻለሁ፣ ይሄ የኔ ችግር ነበር፣ ይሄን ያደረኩበት ደግሞ ይሄ ምክንያት ነው የሚባል የራሷ የሆነ ታሪክ አለ። ልጅም ደግሞ ተበደልኩ፣ የተበደልኩት በዚህ ጉዳይ ነው ትናገር። ሶሻል ሚዲያ አይደለም ይሄንን የሚፈታው፣ በውስጥ ነው። ይቅር ከመባባል በኋላ ደግሞ ምን አለ? በጣም ትልቁና ወሳኙ ነገር ጊዜ ፈራጅ፣ ጊዜ ዳኛ አይደል? እነዚህ ሰዎች የራሳቸውን ጊዜ ወላ የፈለግከውን ቴራፒስት አመጠህ አስቀምጠህ ብታወራቸው ጊዜ ነው ሂል የሚያደርጋቸው። ተበዳይንም በዳይንም የሚያስማማ አንድ አግዳሚ ወንበር ላይ የሚያስቀምጥ ጊዜ ነው። ዛሬ መጡ ሀቡጋ ይቅር ይባባሉ ተባባለ። በአንድ ቀን አይደለም። የ30 ዓመት ታሪክ በአንድ ቀን አይፈታም። አይደለም የ30 ዓመት ታሪክ፣ የአንድ ቀን ቅስፈታዊ ስህተት ብዙ ጊዜ ይፈጃል ለመስተካከል አይደል? የተሰበረን ጠርሙስ አንስተን እኮ እንደፈለግን አንጠቀምበትም። ይሄ ነገር ህይወት ነው። እች ልጅ በእሷም ሳይድ ሲሆን በእናትም በልጅም ሳይድ ነኝ። በእናት ሳይድ መሆኑ የትኛዋ እናት ነች ልጇን ለማሳደግ አፈር ማትበላው? የትኛው አባት ነው አንገቱን ደፍቶ የሚኖረው ልጆቹን ለማሳደግ? የትኞቹ ልጆች ነንስ
የተደረገልን ቆም ብሎ አስበን ይሄን በምቾት ያደግን ልጆችን ብንሆን እናቴ ይሄን አድርገሽልኛል አመሰግናለሁ አንልም። ይሄ አይሮኖ የህይወት መንገዳችንም ሊሆን ይችላል። ስለዚህ የእነዚህ ሰዎች ታሪክ አሁንም ተስፍሽ ብዙውንም ብለዋል፣ ብዙዎቻችሁ ብዙ ነገር ብላችኋል። ሚዲያ ላይ የሚፈታ ነገር አይደለም። በእኔ እይታ ቅድም አንድ ወንድሜ ሲል ነበር ግብረ ገብ መማር አለባቸው። አዎ መማር አለባቸው። ግን ከዛ በፊት ምኑ ነው የሚቀድመው? መቅደም ያለበትን ነገር እና መዘግየት ያለበትን ነገር እንወቅ። ሰው ላይ ያየነውን ጫማ አንስተን እግሬ ላይ ግባ 5 ቁጥር የሚያደርግን ልጅ ጫማ አንስቼ 10 ቁጥር እያደረግኩ ግባ ትግባ ልታገል አልችልም። ጊዜ የሚባል ነገር አለ፣ ቦታና ሰዓት የሚባል ነገር አለ። ሌላ ነገር ጽዮንን ስለማቃት በጣም ስሜቷ ስለሚገባኝ እሷንም አይቼ ነው የገባሁት። ምንም ማለት አልፈለኩም ነበረ። እኔ ኮመንታተሮች፣ አስተያየት ሰጪዎች፣ ዩቲዩበሮች ምን አይነት ህይወት እንዳላችሁ አላውቅም። አውትሳይደር ስንሆን የኛ አንድ ቃል ስንትን ሰው ይሰብራል። ጽዮንን ብታይ እኔ በቅርበት ስለማውቃት ያለፈችውን ታሪክ ስትነግርክ አሁን የነገረችክ 1% ነው። ያለፈችውን ታሪክ ስታስብ አሁን ለራሷና ለልጇ ትኖራለች ወይ ብለህ ብትጠይቀኝ እና ኢቭን ቢሮፍት 1% አትኖርም። በደሏን ረስታ ነው።